ምክንያቱም የማመን ጉዳይ አይደለም ይሄ የማንነት ጥያቄ ነው ሶስት ነገሮችን የተምታቱ ያለው የማንነት ጥያቄ አለ የዜግነት ጥያቄ አለ የእምነት ጉዳይ አለ ታምናለህ በኦሮሞነትም አላምንም ማመን ይሄ የእምነት እኮ የሃይማኖት ጥያቄ ነው የሃይማኖት ጥያቄ አይደለም እየተነሳ ያለው የማንነት ጥያቄ ነው አንተ ማን አንተ ዩሱፍ ነህ ዩሱፍነትህ የሚገልጥህ ያባትህ ያደክበት ያንተ ፕሮፌሽን ያንተ ሳይኮሎጂ አለ በዚህ ረገድ ያንተ ማንነት ዩሱፍ ነው ከዛ ዩሱፍ ኢንጂነሩ ልትሆን ትችላለህ ኢንጂነር ዩሱፍ ኢንጂነር ሆነ ስትመረቅ ኢንጂነር እስካልሆንክ ድረስ ግን አንተ ዩሱፍ ነህ ማለት ነው ዜግነቴ ኢትዮጵያዊ ነው እኔም በኢትዮጵያዊነቴም እኮራለሁ የመጨረሻው ግን ምንድነው መጨረሻ አይደለም በመሰረቱ ስለ አሁን ሰሞኑን ደግሞ የኦሮሞ ፎቢያ በለህ ጀምረሃል ምን ማለት ነው የኦሮሞ ፎቢያ ማለት የኦሮሞ ጥላቻና ፍራቻ ማለት ነው ኦሮሞ ፎቢያ የሚለውን ቃል ዜኖፎቢያ ከሚለው ያንድን ማህበረሰብ ያንድን ብሄር ያንድን ዘር ኢራሽናል በሆነ መልኩ የመጥላትና የመፍራት ሂደት ነው ይሄም ማለት ምንድነው በታሪካዊ ባህላዊ በተለያዩ ምክንያቶች የተነሳ አንድ ማህበረሰብ ወይም አንድ ቡድን ስለሌላው ቡድን ዲቨሎፕ የሚያደርጋቸው የተሳሳቱና መጥፎ አመለካከቶች ይገነባሉ እነዚህ አመለካከቶች በፖለቲካ ኃይልና በወታደራዊ ኃይል እንዲሁም በሚዲያ ፕሮፓጋንዳ ሲደጋገፉ ስለዛ ህዝብ በእውነት ላይ ያልተመሰረተ ኢራሽናል የሆነ ፍራቻና ጥላቻ ይገነባል ኢትዮጵያ ውስጥ የኦሮሞ ህዝብና በተለይ አማራውና የትግሬው ኃይል ኦልሞስት ለ500 አመት ሲዋጋና ሲጋጭ ነበር በዚህ ግጭቶች ውስጥ የተገነቡ በጣም ጸረ ኦሮሞ የሆኑ አመለካከቶች አሉ መጀመሪያው ኢንካውንተር ላይ 16ኛው ክፍለ ዘመን ላይ ስታየው ኦሮሞውን እንደ አውሬ ማየት እንደ አረመኔ ማየት ሂደት ነበር በከዛ የኦሮሞ ኃይል ከተሸነፈ በኋላ ደግሞ ኦሮሞ በጣም ኢንፌሪየር እንደሆነ ዝቅተኛ እንደሆነ የሚያቀርብ ሊትሬቸር ታያለ ከዛ በኋላ ደግሞ ኦሮሞ ተነስቶ ማንነቱን ለመገንባት ሲንቀሳቀስ እንደገና ያ አስፈሪው ኦሮሞ እንደገና ተመልሶ በሚዲያ ፕሮፓጋንዳ በመጻፍቶች ውስጥ የሚቀርብበት ሁኔታ ታያለ እና ከዚህ ረገድ አሁን የኦሮሞ ነገር ሲነሳ ለምሳሌ እኔ ያልኩትን ነገር አንድ ሶማሊ ቢል እኔ ያልኩትን ነገር አንድ ወላይታ ቢል ማንንም የዚህን ያህል አያብድም ኦሮሞ የሚለው ቃል ሲመጣ ኦሮሞ የሚለው ቃሉ ብቻ ሲመጣ ደሙ ይፈላል አብዛኛው ሰው በሚዲያ ውስጥ ለምሳሌ በቅርቡ 6 ወር አካባቢ ነው እና አንድ ጓደኛዬ የኦሮሞ ሙዚቃና የኦሮሞ ባህልን የሚያሳይ እንደ ጃዝ ባር አይነት ኢትዮጵያ ውስጥ መክፈት ይሞክራል አዲስ አበባ ውስጥ ይፈልጋልና የቢዝነስ ኢንቨስተሮችን ምናምን ሲያናግራቸው ጓደኞቹ በጣም አብሮት አንጋውት የሚያደርጉት በጣም በገረመው መልኩ የሚያቀርቡት ምንድነው ዴሄኮ ዘረኝነትን ማስፋፋት ነው የጉራጌ ክትፎ ቤት አለ የትግሬ ጥሩ ምግብ ቤት አለ የኦሮሞ ሲመጣ ግን ዘረኝነት ነው የኦሮሞ ሲመጣ ግን ፍራቻ ነው ይሄ የራሱ የሆነ ባህላዊ ታሪካዊ ማህበራዊ ኮንስትራክትድ የሆነ ጸረ ኦሮሞ አመለካከት አለ ይሄ ደግሞ አደገኛ ካንሰር ይሄ ለኢትዮጵያ አደገኛ ካንሰር ነው ምክንያቱም የኦሮሞ ማህበረሰብ ከእንግዲህ ተመልሶ አቀርቅሮ የሚሄድበት ዘመን አልፏል ከእንግዲህ የኦሮሞ ማህበረሰብ የኦሮሞ ብሄር የኦሮሞ ህዝብ የራሱን እድል በራስ የመወሰን ትግሉን ምንም ነገር ወደ ኋላ ሊመልሰው አይችልም ይሄ እንደዚህ የተነሳሳና የተደራጀ የተጠናከረ ማህበረሰብ ባለበት እንዲ አስቀያሚ ሆነ ፍራቻና ጥላቻ በህዝብ ውስጥ የሚያራምዱ አሁን ባለፈው 3 ሳምንት ያየው ነገር አለ ሲደረግ የነበረው ፕሮፓጋንዳ ሲወረወሩ የነበሩትን ቃላቶች ስታያቸው ዝም ብለው ተራ ባለፈው ሳምንት የመጡ አይደለም እኔ ያልኩት ቃል የቀሰቀሰቻቸው እነዛ በእውነት ላይ ያልተመሰረቱ ኢራሽናል የሆኑ ፍራቻዎችና ጥላቻዎች አሉ ማለት እነዛ ጥላቻዎች ናቸው ሲነኩ የሚገነፍሉት እና ሁሌም የኦሮሞ ስሙ ሲጠራ የኦሮሞ ጉዳይ ሲጠራ ሌላ ይቅርና እዛ ሀገር አሁን ባዴን አለ ኦህዴድ አለ የደቡብ ፓርቲ አለ እንደ ሎሌ እንደ ጀሌ የሚጠራው ማን ነው ሁሌም ኦህዴድ ነው ባዴን ሲጠራ አታይም አልፎ ነው የሚጠራው እና ይሄ የሚያሳይ ምንድነው ማህበራዊ ኮንስትራክት የሆኑ ጸረ ኦሮሞ አመለካከቶች በህዝብ ውስጥ በሚዲያው መንግስት የሚጠቀምባቸው ምሁራኖቹ ፕሮዲዩስ የሚያደርጉት ሂደት አለ ይሄን ደግሞ ምሁራኖቹ በምሁራን ደረጃና በፖለቲካ አመራሩ ደረጃ የሚደረገው ለምንድን ነው ኦሮሞን ከስልጣኑ ለማቆየት ነው ስልጣን መጥቶ ከእንዳይጋፋ ኦሮሞ ማጆሪቲ እና ላርጅ ከመሆኑ የተነሳ ሰብስታንሻል የሆነ ማህበረሰብ ከመሆኑ የተነሳ ትልቅ ኢኮኖሚ ላይ ከመኖሩ የተነሳ ሲመጣ የስልጣን ጥያቄ የሚያነሳ ነው ለስልጣን የሚጠጋ ከሆነ ስልጣን የሚነጥቀው በትንሽ ወርወረህ ለሚቀር አይነት ኃይል አይደለም ስለዚህ ይሄንን ህዝብ ወደ ስልጣን እንዳይጠጋ ምን ታረጋዋለህ የተቀረውን ህዝብ እሱን እንዲጣላውና መጡልህ ሊደመስሷችሁ ነው ሊጨርሷችሁ ነው ሊገነጣጥሏችሁ ነው ሊያጠፏችሁ ነው የሚል ይደታል
ኢትዮጵያ ውስጥ የብሔር ጥያቄ ያነሳው ኦሮሞ ብቻ አይደለም። ኦጋዴን እየተዋጋ ነው ሞር ራዲካል በሆነ መልኩ ከኦሮሞ። ሲዳማ አላቸው የራሳቸው ሊበሬሽን ፍሮንት፣ አፋሮች አላቸው። ሁሌ ግን እንደ አደገኛ የሚቀርበው የኦሮሞ ነውና ይሄ የራሱ የሆነ ታሪካዊና ባህላዊ መስረታ አለው ለማለት ያለው። ኦኬ አሁን እንደ ካነጋገር እንደተገለጽኩት በብዙ አቅጣጫ የኦሮሞ ትግል ላይ ነው። የኦሮሞ ትግል ወዴት ነው የሚሄደው? ታላቂቷ ኢትዮጵያ ለመገንባት ነው ወይስ ታላቂቷን ኦሮሚያ ለመገንባት ነው? ወዴት ነው የሚሄደው? የኦሮሞ ህዝብ ትግል ሶስት አላማ አለው። አንዱ አላማ ኢኮኖሚያዊ ነው። እንደምታውቀው የራሱ ኢኮኖሚ ያለው የለማ መሬት ላይ ያለው ህዝብ ነው። ሆኖም ግን ከድሮም ሆነ ዛሬ ከዛ ኢኮኖሚ የበይ ተመልካች ሆኖ የሚሰደድበት፣ የሚታሰርበት፣ የሚሰቃይበት፣ ከመሬቱ የሚፈናቀልበት ማህበረሰብ ነው። የመጀመሪያው በራሱ ኢኮኖሚ ላይ ባለቤት የመሆን ጥያቄ ነው። የሁለተኛው ጥያቄ የማንነት ጥያቄ ነው። ኦሮሞ ህዝብ የራሱ ታሪክ አለው፣ የራሱ ማንነት አለው፣ የራሱ ቋንቋ አለው፣ የራሱ ታሪክ አለው፣ የራሱ ስልጣኔ ያለው ማህበረሰብ ነው። በዛ ስልጣኔ በራሱ ስርዓት በራሱ ሀገር ላይ በማንነቱ በራሱ ስርዓት መተዳደር ይፈልጋል። ሶስተኛው ጥያቄ የራስን በራስ የማስተዳደር ጥያቄ ነው። በባህር መተዳደር አይፈልግም። ፌደራሊዝም ማለት ነው። ይቅርታ ፌደራሊዝም ሊሆን ይችላል ላይሆን ይችላል። ራሱን በራሱ የማስተዳደር ጥያቄ ነው። የሰልፍ ትርምስ የመገንጠል አይደለም። ይቅርታ ኦሮሞ ሁለቱም ሊያዋጣው ይችላል። ከተመቸውና የመጀመሪያው ጥያቄ በራሱ ክልልና በራሱ ማህበረሰብ ውስጥ ጣልቃ ገብነት በሌለው መልኩ የራሱን በራሱ ላይ ስልጣን የመኖር ሰልፍ ሩል የመ ጥያቄ ነው። ከዛ በኋላ ከሌላው ማህበረሰብ ጋር የሚያደርገው የፖለቲካና ማህበራዊ ቁርኝነት ሊኖረው ይችላል። ያም ሊያዋጣው ይችላል። ያም ሆነ ይህ ግን ምንም ኦሮሞ ፈቀቅ እልፍ የማይለት ነገር ምንድነው? ከእንግዲህ በኋላ የራሱን ንብረት አንዱ ዘርፎ ሲሮጥ የሚያቀበልበት ቁጭ ብሎ የሚያይበት ዘመን ሊኖር አይችልም። በራሱ ማንነት የሚሸማቀቅበት የሚቀለድበት ዘመን ኦቨር ነው። ተመልሶ ሊመጣ አይችልም። በራሱ ቀዬ ላይ ሌላ ሰው መጥቶ የሚያስተዳድርበት ምንም ሂደት ሊኖር አይችልም። በእነዚህ ሶስቶቹ ላይ ናቸው። እነዚህ ሶስቱ ከተረጋገጡ በኋላ ከሌላው ግሬተር ኢትዮጵያ ብቻ አይደለም ግሬተር አፍሪካንም ሊገነባ የሚያስችለው ውስጣዊ ፖለቲካዊ ማህበራዊና ታሪካዊ ብቃት አለው። ግን ግሬተር ኢትዮጵያን ለመገንባት ግሬተር አፍሪካን ለመገንባት ሎሌ አይሆንም፣ ባሪያ አይሆንም፣ በማንነቱ አይሳቀቅም፣ የራሱን ንብረት አሳልፎ አይሰጥም። ማንም ሰው ቢሆን ከራሱ አልፎ በራሱ መቃብር ላይ ቤት አይሰራም። ለመኖሪያ ነው ቤቱን የሚሰራው። ራሱ እየኖረ ነው እንጂ ቤት የሚሰራው ለራሱ ውጪ ዝናብ እየዘነበበት ሌላ ሰው ቤት አይሰራም። ስለዚህ የኦሮሞ ህዝብ ትግል መጀመሪያ የራሱን ጥቅም የማስጠበቅ የራሱን ማንነት የመከላከል የራሱን ከማንኛውም የውስጣዊና ውጫዊ ጥቃት የመከላከል ነው። ከዛ በኋላ ከሌላ ህዝብ ጋር በሚደረጉ ድርድሮች የኦሮሞን ህዝብ ትግል ከሌላው ለየት የሚያደርገው አለ። ኢትዮጵያ ከሚሉት ኃይሎች ውስጥ የኛ ትግል በጣም ቀላል ነው። እኛ ራሳችንን ከበዳይ ከጨቋኝ ስርዓት ከበዝባዥ ስርዓት ማላቀቅ እንፈልጋለን። ይሄን ስናደርግ እንደ ኦሮሞነታችን እንታገላለን። ይሄንን ስንል የሌላው ህዝብ ጉዳይ አያገባንም ማለት አይደለም። ግን ለሌላው ሰው ሄደን እኛ እናቅልሃለን አንልም። ወላይታን ሄደህ አንተ ተጨቁናልና በእኛ መንገድ ሂድ አንለው። አንተ ተበድለሃልና በእኛ መንገድ ሂድ፣ አይ እኛ እንናገርልህ፣ እኛ ለአንተ ሊቀመንበር እንሁን፣ የኛ ያንተ ፈቀላጤ እንሁን አንልም። እኛ ለራሳችን እንናገራለን። ወላይታው ለራሱ ሲናገር በጋራ የጋራ አላማና የጋራ ስትራቴጂ ነድፈን እንታገላለን። ታግለናል። ትላንትና ከህዋቶች ጋር ታግለናል፣ ከኤርትራኖች ጋር ታግለናል፣ ከኦጋዴኖች ጋር ታግለናል። ዛሬ ከአማራው ጋር ስንታገል ነው ያለነው። ከኦጋዴኑ ጋር አብረን እንሰራለን። ይህ ስንል ግን በእነሱ ጉዳይ ውስጥ ጣልቃ ገብተን ራሳችሁን ለምን ወላይታ አላችሁ፣ ራሳችሁን ለምን በዚህ መልኩ አደራጃችሁ አንልም። ካልተጠየቅን በስተቀር ከተጠየቅን ሐሳባችንን እንሰጣለን። ካልተጠየቅን ግን ገብተን ይሄ ነው ለእናንተ የሚያዋጣው ብለን እናገር። የመጀመሪያው ግን ለምን እድል ለምን አይሞከርም? አብሮ የመኖር ለምንድን ነው የመጀመሪያው ምርጫችሁ ያልሆነው? መቼም ቢያል እኛ እኮ ምን ቢያል አልነው። የመጀመሪያው ምርጫችሁ አሁን ነገር ተሳተፍንበት እኮ አይደለም እንዴ? የደርግ ስርዓትን ተዋጋን ከማናው ህዝብ ጋር ስርዓቱን ገለበጥ እንደ የደርግን ስርዓት አብሮ ይሞከር ተባለ፣ ተሞከረ፣ ገባን። እያወቅንም መሰሪ መሆናቸውን መለስ እያወቅንም ገባንበት፣ ሞከር ነው። እዛ ውስጥ እያሉ የኛ መሪዎች የኛ አመራሮች ቢሮ ውስጥ እያሉ ነው ግንባራቸውን በሽጉጥ የተመቱት። እንዴት ነው ያልሞከር ነው? ሞከር ነው። ዛሬ ብቻ አይደለም እንጂ የአፄ ኃይለ ሥላሴን ከገለበጠው ውስጥ የኦሮሞ ህዝብ ንቅናቄ ነው። የኦሮሞ ህዝብ ንቅናቄ ያንን ስርዓት ከገለበጠ በኋላ የኛ መሪዎች የኛ ምሁራኖች እንደነ ኃይሌ ፊዳ እንደነ ባሮ ቱምሳ ከነበረው የተማሪዎች እንቅስቃሴ ጋር ከዛም በኋላ ደግሞ ከጊዜያዊ መንግስት ጋር በመሆን ለኦሮሞም ህዝብ የምትሆን ለሌላውም ህዝብ የምትሆን ኢትዮጵያን መገንባት ሞከሩ። ስልጣን የያዙት ኃይሎች ግን በኦሮሞ ህዝብ መቃብር ላይ በኦሮሞ ህዝብ ጫንቃ ላይ የራሳቸውን ጥቅም የምታስከብር ኢትዮጵያ መገንባት ሞከሩ። እምቢ ብለን ተነስተን የትግል ቀጠልንበት። በ1991ም
ሞከርን አብረን ያሁን ያለውን የፌደራል ስርዓት አብረን የጻፍነው የኛ ምሁራኖች ናቸው የጻፉት አሁንም ያሉትም ሰዎች ልክ ከነሱ በፊት እንደነበረው በእኛ ጫንቃ ላይ በእኛ ንብረት ላይ የራሳቸውን ኢትዮጵያ የራሳቸውን ማንነት የራሳቸውን ጥቅም መጫን ፈለጉ አንፈልግም ጥለን ወጣን ወደፊትም ቢሆን ከማንኛውም ህዝብ ጋር ለኛም ለሌላውም የምትሆን ሀገር ለመገንባት እንታገላለን ማናደርገው ግን በእኛ ጫንቃ ላይ በእኛ ንብረት ላይ በእኛ ማንነት ላይ እየተረማመዱ የሌሎችን እኛ ሎሌ ሆነን ገበታ ይዘን መብራት እያበራን ሌላው የሚበላበት ሀገር አንገነባም አብረን ተቋድሰን እኩል ቁጭ ብለን ምን በላበት ሀገር ለመገንባት ከማንንም በላይ ደስ ይለናል ግን መቼም ቢሆን እኛ በር ላይ ሆነን ዘበኛ ሌላው ከውስጥ የሚበላበት ሂደት አናደርግም ግን ወጣት ጃዋር ምን ይባላል መሰለ ብዙ ጊዜ እሱ ብዙ ያንተ ስቴትመንቶች ራሱን ነው የሚወክሉት ይባላል እንደው ምን ያህልስ ማወቅ ይቻላል ለምሳሌ ያንተን የሚደግፉ ወይም ያንተን ስቴትመንት አሁን የምናወራቸው ነገር በሙሉ የኦሮሞ ህዝብን በብዛት የሚወክሉ ናቸውስ ማለት ይቻላል እንደው ባጭሩ እሱን እንግዲህ አንተ ሚዲያ ነህ ሰርቬይ ማድረግ ትችላለህ ሄደህ እኔን የጠየቀውን ጥያቄ ሄደህ መጠየቅ ትችላለህ ግን አንድ ነገር አረጋግጥልሃለሁ እኔ የምለውንና ከኔ ወጣ ያሉት ኢትዮጵያ የሚሉት ኦሮሞ ያሉን ሰዎች እንምጣና እስቲ ኦሮሞ ፊት ለፊት እንከራከርና ኦሮሞው የትኛውን እንደሚደግፍ እንሞክረው በጣም ቀላል እኛ እኮ እያልን ያለ ነው እኛ ለኦሮሞ ህዝብ እንናገራለን አይደለም መጀመሪያ ለራሳችን እንታገላለን ጃዋር መሐመድ እንደ ኦሮሞ ኢትዮጵያ ውስጥ በቀለ ኦልባና ለሊሳና በቀለ ገርባ የተጨቆኑት የታሰሩት ኦሮሞ በመሆናቸው ወደ 20 ሺህ በላይ የሚሆኑት እስረኞች እስር ቤት ያሉት ኦሮሞ ስለሆኑ የሚታገሉት የራሳቸው ነጻነትና የኦሮሞ ህዝብ ነጻነት የተቆራኘ የማይለያይ በመሆኑ ነው የሚነሳ ነገር አለ በኢትዮጵያ ፖለቲካ ውስጥ የግለሰብ ነጻነት ይቀድማል ቲዮሬቲካሊ የግለሰብ ነጻነትና የግለሰብ መብት ይቀድማል አስፈላጊ ነው ፕራዮሪቲ ነው ግን አንድ ሰው ብቻውን መብቱን ማግኘትም አይችልም አንድ ሰው ብቻውን መብቱን አይነፈግም በጣም ጥቂት በሆኑ እንደ ጋዜጠኞች ባሉ እንደዚህ በጣም ስፔሲፊክ ፕሮፌሽን ካልሆነ በስተቀር በማንኛውም ፖለቲካ ማህበረሰብ ውስጥ ግለሰቦች የሚጨቆኑት ግለሰቦች የሚጎዱት የአንድ የፖለቲካ ወይም የማህበራዊ ቡድን አካል ሲሆኑ እነዛ ግለሰቦች አንደኛ ከዛ ጭቆናና አፈና ሊወጡ የሚችሉት በኮሌክቲቭ ስትራግል በጋራ ትግል ነው የሚወጡት በዛ ማሉ በማህበረሰብ ውስጥ ከዛ በኋላም የሚያገኙዋቸው መብቶች ለምሳሌ እኛ ለቋንቋ ታገለን ብዙ እና ወከር ሙሳ እና ኃይሌ ፊዳል ቋንቋውን ለማሳደግ ባደረጉት ትግል ተገደሉ እኛ መብቱን አገኘን እኛ ይሄን መብት እናገኘው ኃይሌ ፊዳ ብቻውን ሊያወራው አይችልም ከኦሮሞ ህዝብ ጋር ነው ሊያወራው ሊያሳድገው የሚችለው መብት ሲባል የግለሰብና የቡድን መብትን ፈጽሞ ለነጥለው ለተያት ይችላል እና ያንተ ጥያቄ የጃዋር አመለካከት የሁሉን ኦሮሞ ሊወክል ይችላል የሁሉንም ሊወክል አይችልም እንደ ባብላጫው ብዬ ነው ያንን ሰርቬ አድርገው አንተ ምን ይመስላል ያንን ሰርቬ አድርገው ሶስቱ ላይ ኦሮሞ የሚስማማበት አለ ኦኬ እኔም ሆንኩ ማንኛውም ኦሮሞ ምንም ማንለያይበት ነገር አለ ኦኬ ኔቨር አንድ በባዕድ አንተዳደርም በሌላ ኃይል የኛን ንብረት እየዘረፈ በእኛ ላይ አስተዳዳሪ ሆኖ የሚሄድበት የለም ሁለተኛ በማንነታችን መቼም አንሸማቀቅም ሊፈቀድ አይገባም ሶስተኛ በኢኮኖሚያችን ላይ በራሳችን ሪሶርስ ላይ የኛ ህዝብ የፕራይመሪ ባለቤት ነው በዚህ ጉዳይ ላይ የፈለገህን ኦሮሞ ሄድና ጠይቅ ያንን አንድ ወልስ እንደሚሰጥ እርግጠኛ ነኝ ግን ምንድነው ትላለህ ሶሉሽኑ ወጣት አንድ ፖለቲከኛ ወይ እንደው ከሌላው ለየት ያለ አይን አለህና ምንድነው መፍትሄው ትላለህ ለዚህ ሁሉ ጣጣ ትግል ሁለት አይነት ትግል ነው የሚካሄደው አንደኛው ከአባሁኑ ጊዜ ስራ ላይ ያለውን ጨቋኝ ስርዓት የመገልበጥ ነው ሁለተኛው ደግሞ ሆሪዞንታሊ በህዝቡ ውስጥ ያለውን አመለካከት የማስለወጥና የክርክር የውይይት አሁን እየተካሄደ ያለውን አይነት ክርክር ወደ ስድብና ወደ ተራ አልባሌ የሆነ ወሬ ከመግባት እነዚህ አሁን ዛሬ የምናወራቸው ጥያቄዎች የዛሬ 50 አመት የተነሱ ጥያቄዎች ናቸው በአዲስ ሁሌ እየቀሰቀሱ የሚከዱበት ምክንያት አይገባኝም ስለዚህ ሁለት ነገር መደረግ ያለበት አንደኛ ስርዓቱ ላይ መታገልና ነፃነት እንዲመጣ ዲሞክራሲ እንዲመጣ አንተ የምትላቸው ጥያቄዎች በሰላማዊ መንገድ የሚፈጸሙበት መንገድ ማስፈለግ ያስፈልጋል በሁለተኛ ግን በአሁኑ ወቅት ተጨቆን በመንለውና ለነፃነት እንታገላለን በመንላቸው ምሁራኖችም ሆኑ አክቲቪስቶች መካከል ያሉ ልዩነቶችን ለማጥበብ ያኑ ልዩነቶችን ለክርክር ማቅረብ አስፈላጊ ነው አንተ ለምን ተናገርክ ብለህ ካልገደልኩ ካላፈንኩ ስምን ካላጠፋህ ማለት ከጨቋኙ ወያኔ መባስ እንጂ ምንም ለውጥ አያመጣም እንደዛ አይነት ነገር ደግሞ
አንድ ነገር ለመጨመር ፈልጋለሁ። በተለይ በኦሮሞ ላይ የሚደረገው ጋጋታ ያጠነክረናል እንጂ አያደክመንም። ከኔ በፊት የነበሩ የኦሮሞ ወጣቶች እኔ ለተናገርኩት ተሰቅለዋል። ሰሞኑን አይተው እንደሆነ ጎሰኛ፣ ዘረኛ፣ ጠባብ አይደለም ይላል። ከኔ በፊት የነበሩት በ1970ዎቹና 80ዎቹ ኢቭን 90ዎቹ ውስጥ ጠባብ ብሔረተኛ በላጭ ወገባቸው ላይ ወረቀት እየተለጠፈ ተገሏል። የኦሮሞን ህዝብ ትግል አንድ ስንዝር ወደ ኋላ አልመለሰውም። አንድ ስንዝር ወደ ኋላ አልመለሰውም፣ ወደፊት አይመለሰውም። የኛ ትግል በሚሊዮኖች የምንሳተፍበት እንጂ ጃዋር ወጣ ብሎ ስለተናገረ አይደለም። በሚሊዮኖች ተሰልፈውበት አንዱ ሲወርቅ ሌላው ያን የወደቀበትን አርማ እያነሳ የሚሄድበት ነው። እስከዛሬ ባደረግናቸው ትግሎች ውስጥ አንጸባራቂ የሆኑ ድሎችን እያስመዘገበን የመጣ ነው። ወርቅዬ የሆኑ ወንድሞቻችንን እህቶቻችንን እያጣንበት የመጣ ነው። አሁንም እያጣን ነው። ዛሬ ነገም እናጣለን። ድል እስክናደርግና ህዝባችንን የሚገባውን መብት እስክናጎናጸፍ ድረስ ወደ ኋላ የሚመለስ ነገር አይደለም። ስለዚህ ወደ ስድብ የሚመጡ ሰዎች ሊያስቡበት ይገባል። ዛሬ የሚሳደቡ ሰዎች ትላንትና ገዢዎች ነበሩ። ሀገር ሲያስተዳድሩ የኔን ወንድሞች ሲጨፈጭፉ የነበሩ ሰዎች ናቸው። የኔን አባቶች ሲጨፈጭፉ የነበሩ ናቸው። ሲጨፍጭፈው የመንግስት ኃይል ይዘው የመንግስትን መሳሪያና ቢሮክራሲ ደህንነት ይዘው የኦሮሞን ህዝብ ጥያቄ ማፈን ካልቻሉ በሬዲዮና በኢንተርኔት ማፈንና ማዛባት እንችላለን ማለት የባሰበት አባዜ ነው። እብደት ይመስለኛል። እንዳውም የባሰ ቁርጠኛ እንድንሆንና የባሰ ተጠናክረን እንድንቀጥል የሚያደርገን ነው የሚሆነው። ወደ ቀደሙ ለመለስና ምናልባት አሁን አንድ ነገር አለ ብዙ ሰው የሚለው ነገር ለምሳሌ አሁን ሀገሪቷ ባለችበት ቀውስ ውስጥ ሁሉም በአንድነት ትግል በሚያደርግበት ወቅት የአንድን ብሔር ጥያቄ መዞ እንደውም አንተነ እንደውም የተባለው ጃዋር መዞ ይሄን ነገር ርዕስ ሰጥቶ ህዝቡ እንዲያወራበት ምናምን ኢሹ መፍጠር በራሱ ምን ያህል ፌር ነው? ሁለት ቁም ነገር ያለ ይመስለኛል። አንደኛ እኔ አልመዘዝኩም፣ በሚዲያ ነው የተጋበዝኩት እንድተነተን። ስለ ኢትዮጵያ ተጠየቅኩ፣ ስለ ኢትዮጵያ መለስኩ። ስለ ኦሮሞ አላወራሁም። ስለ ሙስሊም ስጠየቅ ስለ ሙስሊም እናገራለሁ። ስለ መሬት ስጠየቅ ስለ መሬት እናገራለሁ። ስለ ኦሮሞ ህዝብ ስጠየቅ ስለ መሬት ስናገር ያልጮኸ፣ ስለ ሙስሊሙ ስናገር ያልጮኸ፣ ስለ ኢትዮጵያ ስናገር ያልጮኸ፣ ስለ ኦሮሞ ህዝብ ስናገር የሚያስጮኸው ምንድነው? ኦሮሞፎቢያ ነው። የኦሮሞ ጥላቻና ፍራቻ ነው። የኦሮሞ ህዝብ ጥያቄ ደግሞ ጃዋር ዛሬ ያለሰው አይደለም። የኦሮሞ ህዝብ ጥያቄ የኢትዮጵያን ሲቀይራትና እዚህ ያደረሳት ጥያቄ ነው። ከዚህ የተነሳ ይሄ ነው። ሁለተኛው ነጥብ አለ። ሁለተኛ አስፈላጊ ነጥብ አብሮ ስለመስራት ከማንም ባልተናነሰ አብሮ ስለመታገል ማውራት ብቻ አይደለም። ስትራቴጂ ቀይሼ አስተምሬያለሁ፣ አደራጅቻለሁ። ይሄን ታውቁታላችሁ።